ከሰናችሁ ነበረ። በዛ የተነሳ ብዙ አይነት ግጭቶች ተነስቶ ነበር። ያን ነገር ደግሞ እናንተ ማምናችሁበት እኛም ማምነንበት ሶልቭ አድርገነው በይቅርታ ነገሮችን ፈተናል። እንዲሁም እናንተም እንዲሁ ከሳችሁ ነበር። እሱንም ክስ አስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪው ለማለት ነበረ ዛሬ የጠራናችሁ ማለት ነው። ትናንትና ብዙ የኔንም በግል አውርታኝ ነበር። ባለፈው እኔ እናንተ ተጨቃጭቀን ነበር። በሱ ምክንያት ትንሽ አውርታኝ ነበር። ወንድምህ እንደዚህ ማለት አልነበረበትም፣ እሱም እንደዛ ማለት አልነበረበትም በሚል ነገር ብዙ ነገር አውርታኝ ያለች እና በሱም ጉዳይ ነው ላወራክ የጠራሁት እና አሁን ሩታን ባለችው ክሱን ስላነሳችሁንም በሱም ነገር ነው እናወራ የጠራናችሁ። ጀስት ለይቅርታ ነው፣ ለሌላ ነገር አይደለም። እኔ እንጃ እኔ በዚህ ነገር አንደኛ በይቅርታ ምክንያት ሲጀመርም በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማሁት ነው ያለሁት፣ ግን ደግሞ አግባብ አይደለም። ላይክ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም። ገባህ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ክፍተት የሚፈልጉት። ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበላሸት እየሞከራችሁ ነው ያላችሁት። ሶ አስፈላጊ አይደለም። አብርሽ ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ትበልኝ። ወፍታይ ሰላም ባያችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ በያላችሁበት ሰላማችሁ ብዝት ይበልልን እያልን ዛሬ በድጋሚ እኔና ይፋ መተናል። እንግዲህ የመጣንበት ሐሳብ ለአንድ ነገር ያው ትናንትና አይታችኋል፣ ክስ ተከሶብን ነበር እና ደግሞ ትናንትና ያው ክስ ተነስቶልን እኛም ፈርመን ያለው ነገር ጨርሰናል እና በጣም ደስ ብሎናል። ምክንያቱም ያው ያለው ነገር ታውቃላችሁ፣ በዚህ ሰዓት መታሰር አስፈላጊ አይደለም እና ደስ ብሎናል። እኛም አብርሃም ክሱ ስላነሳልን በጣም ደስ ብሎኛል። እኔም ከዛ በፊት ብዙ ነገር ብዬው ነበር፣ ይሄ ክስ ካላነሳው እኔ እናንተ ጋር ያለው ነገር ጥሩ አይሆንም ብዬው ነበር። ትናንትና ደግሞ ቡዚ ያው እንደዚህ የምንባባል ሰዎች አይደለንም፣ ወንድምክ ነው አንተም ወንድም ሆነ፣ ስለዚህ አልደርስብህም እና መባባሉ ጥሩ አይደለም እና ነገር ብላኛለች። ስለዚህ ከታላቃችሁ ደግሞ ብዙ ነገር ትማራላችሁ። መቼም ታላቅ መስማት ጥሩ ነገር ነው። ስለዚህ ያው እሷንም አዳምጫታለሁ። እኔም ደግሞ በሰዓቱ ትንሽ ስሜታዊ ሆኜ ነው ያደረኩትም ነገር ወይም ደግሞ የተናገርኩት ነገር ልክ አይደለም። ዛሬ መጣርላችሁ ያው ለአንድ ነገር ነው። ከአብርሽና ጋር እና ከሄርሜ ጋር እስካሁን አልተገናኘንም። እኔም እንኳን ሩታ ያው ከከሰሱን በኋላ ከባለፈው ጀምሮ አልተገናኘንም። ዛሬ ሁለቱንም ቀጥረናቸዋል። ይቅርታ መጠየቅ አለብን፣ ይቅርታ እንጠይቃቸዋለን። ለሰላም ነው ዛሬ መጣ ነው አይደል ሩታዬ? አዎ እንግዲህ በቀደምታ እንዳያችሁት ብዙ ነገር ውስጥ ገብተን ነበረ። ክሱንም አንስተውልናል። እንዲሁም ደግሞ ትላንትናም ከነብዜ ጋር ተነጋግረን በጣም ብዙ ነገሮችን እንደምናስተካክልም ስለተነጋገረንም ስለተግባባንም ያው እነሱንም አግኝተን ቴንኪው ማላልናቸውም ሶሪም አላልናቸውም። ያው ጉዳያችን ከአብርሃም ጋር ቢሆንም በደንብ ነገሮችን ምናምን እንትን የምንለው ከሱ ጋር ቢሆንም በዚህ ጉዳይ ውስጥ ደግሞ የሄርሜላም ስም ስለተነሳ እሷንም በዚሁ ጠርተናታል። እንግዲህ ያለውን ነገር መተን እንነግራቸዋለን። ከዚህ በኋላ በሰላም ነገሮችን እንዲቀጥሉ እኛም የኛን ላይፍ እንድንኖር እነሱም እንደዛው ጀስት በቃ ነገሮች ሰላም እንደሆኑ ለመናገር ያክል እነሱንም ጠርተናቸዋል ማለት ነው። አንደኛ ነገር ልናመሰግናቸው ነው። ክስ ያው እነሱ የሆነ ነገር ሳያደርጉ ኦልሬዲ ስም አጥፍተናል። እነሱ ያልወሰዱትን ልጅ ወስዳቸዋል ብለን እኔም ሄርሜላ ቤት ሄጄ ቤት እስከመበጥበጥ ድረስ ደርሻለሁ። ብዙ ነገር አድርጋለሁ፣ ሩታም እንደዛው እና ለሱም ይቅርታ እንጠይቃቸዋለን እና ነው በቃ ሰላም ለማውረድ ነው። ሩታ እንዳለቻችሁ ሰላም ለማውረድ ነው ዛሬ መጣ ነው። ሜቢ ያው እናንተም ሌላ ነገር አስበን መስሏችሁ ከሆነ ወይ ሌላ ነገር እንትን ብለን ከሆነ ተሳስታችኋል። ግን ለሰላም ነው ዛሬ መጣ ነው። ሰላም እንዲወርድ ወይም ደግሞ አብርሃም አዝኖ እንዳይቀርብን፣ ሄርሜላም አዝና እንዳትቀርብን፣ ውስጣችን ላይ ቅሬታ እንዳይኖር፣ እነሱም የተሰማቸውን ስሜት እንዲያወሩን እኛም ደግሞ ይቅርታ እንድንጠይቃቸው ነው ዛሬ የተገኘ ነው እና እነሱም ጠብቃቸውና ያለው ነገር አንዳንድ ነገር እናወራቸዋለን አይደል? አዎ ሁሉንም ነገር እንግዲህ የምናስረዳቸው ይሆናል። ከዚህ በኋላ ነገሮችን በሰላም የምናስኬድ ይሆናል ብዬ ተስፋ አደርጋለሁ። ያው ትላንትናም እንደተነጋገርነው ከሆነ ብዙዎቻችሁ እንዳላችሁንም ከሆነ በቤተሰብ ጉዳይ ላይ ማንም ተለይቶ የሚቀር ነገር አይደለም።
ምክንያቱም በቃ ኦልሬዲ ቤተሰባዊነት ስላለ ማለት ነው እና ያንን ነገርን በማሰብ ነገሮች በመልካምና በጥሩ መንገድ እንዲቀጥሉ የምናደርግ ይመስለኛል ብዬ ተስፋ አድርጋለሁ። እኔም እንደዛ ነው ተስፋ ማደርገው። ኦልሬዲ ያው እነሱም እየመጡ ነው አይቻቸዋለሁና እነሱም ያለው ነገር ለነሱ እናወራቸዋለን። ከአብርሃም ጋር በባለፈው በጣም ብዙ ነገር የተባባል ነው። ግን ደግሞ ትናንትና ቡዚ ከቪዲዮ በኋላ ብቻዬን ቀጥራኝ አውርታኝ ነበር። ለምንድነው እንደዚህ የምትሆነው? ለምንድነው እንደዚህ የምታደርገው? ከወንድም ጋር ምናምን ነገር ብዙ ነገር ነው ያወራችኝ። አስፈላጊ እንዳልሆነ አስረድታኛለች። ለሱንም ይቅርታ ለማለት ነው ዛሬ የመጣሁት። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ደህና እግዚአብሔር ሰላም ነው አለን። እግዚአብሔር ይመስገን አለን። ነበረ ሰላም ነው የፈለጋችሁ? በሰላም ነው የፈለግናችሁ። ኦኬ እሺ፣ በሰላም ነው የፈለግናችሁ። ያው ከባለፈው በኋላ አልተገናኘንም። ነገሮችን በጥሩ መንገድ ከጨረስን በኋላ በሽምግልና በሰላም ነገሮችን ከፈታን በኋላ አልተገናኘንም። ያው በአንዳንድ ጥርጣሬና ጀስት ካለፈው ነገር የተነሳ እናንተን ጠርጥረናችሁ ከሰናችሁ ነበረ። በዛ የተነሳ ብዙ አይነት ግጭቶች ተነስቶ ነበር። ያንን ነገር ደግሞ እናንተ ማምናችሁበት እኛም ማምነንበት ሶልቭ አድርገነው በይቅርታ ነገሮችን ፈተናል። እንዲሁም እናንተም እንዲሁ ከሳችሁ ነበር። እሱንም ክስ አስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪው ለማለት ነበረ ዛሬ የጠራናችሁ ማለት ነው እና ጀስት ሰማችሁንም ባላደረጋችሁት ነገር አንስተናችሁ ከሰናችሁ ስለነበር ለሱም ጭምር ሶሪ ለማለት ነበር ዛሬ የጠራናችሁ። ያው እሷ ከማብራታችሁ በፊት አንድ ነገር ልጨምር። የጠራናችሁ ያው ቡዚ ናት አብዛኛው ነገር የጨረሰችው። ባለፈውትም ከአንተ ጋር መጥቼ አውርቼ ነበር። ሳንግባባ የተለያየ ነው። እንግዲህ እኛ ሳናቅ ነው ገነት እናንተ ጋር መጣ ሁሉም ነገር ክሱ እንዲነሳ ያደረገችውና ትናንትናም ከቡዚ ጋር ተገናኝተን ነበር። ማውራት ያለብን ነገር አውርተናል። ዛሬ ጠራናችሁ ለአንድ ነገር ነው። ትናንትና ቡዚ እኔንም በግል አውርታኝ ነበር። ባለፈው እኔ እናንተ ተጨቃጭቀን ነበር። በሱ ምክንያት ትንሽ አውርታኝ ነበር። ወንድምህ እንደዚህ ማለት አልነበረብህም፣ እሱም እንደዛ ማለት አልነበረበትም በሚል ነገር ብዙ ነገር አውርታኛለች እና በሱም ጉዳይ ነው ላወራክ የጠራሁት እና አሁን ምሩታን ባለችው ክሱን ስላነሳችሁንም በሱም ነገር ነው እናወራ የጠራናችሁ። ጀስት ለይቅርታ ነው ለሌላ ነገር አይደለም። በመጀመሪያ ጥፋታችሁን አምናችሁ ይቅርታ ለማለት ስለበቃችሁ ደስ ብሎናል። ለሌላ ጊዜ ግን እንዳይደገማችሁ እንደዚህ አይነት ነገር ማለት ነው እና ደግሞ ከዛም ባለፈ ክሱንም ያነሳንላችሁ እኛ ነን። እኔና ሄርሜላ ተነጋግረን የሰው ልጅ ክፋትን በክፋት መመለስ እንደሌለብን ተነጋግረን ከሷ ጋር ለዛ ብለን ነው እንትሩን ክሱን ያነሳ ነው ማለት ነውና እንደናንተ ስራ እንደናንተ ነገር ቢሆን ኖሮ እኛም ክሱን አናነሳም ነበርና ፈልገነው እና ፈቅደነው ቡዜ ሳትሆን እኛ ነን ክሱን ያነሳንላችሁ። ከዚህ በኋላ ግን በምንም አይነት መንገድ ነገሮችን እኛ ላይ ክፋት ባታስቡ ጥሩ ነው። ለምን ክፋት ባሰባችሁት ልክ ያ ነገር ወደ እናንተ ነው የሚመለሰው ማለት ነውና አንዳንድ ጊዜ ቆም ብላችሁ አስባችሁ የምታደርጓቸውን ነገሮች በማስተዋል ብትሄዱ ጥሩ ነው እና እኛን ለማስመሰር ብላችሁ ነው ራሳችሁ የገባችሁት ማለት ነውና ቢያንስ ይሄ እንኳን ትምህርት ከሆናችሁ ለነገ ማስተካከል ትችላላችሁ ብዬ አስባለሁ ሁሉንም ነገር ማለት ነውና እንደኔ ይቅርታችሁን ተቀብያለሁኝ። እውነት ልባችሁ ተመልሶ ይቅርታውን ለመጠየቅ መጣችሁ ከሆነ ይቅርታችሁን ተቀብለናል። እኔ እንጃ እኔ በዚህ ነገር አንደኛ በይቅርታ ምክንያት ሲጀመርም በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማሁት ነው ያለሁት፣ ግን ደግሞ አግባብ አይደለም። ላይክ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም። ገባህ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ክፍተት የሚፈልጉት። ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበላሸት እየሞከራችሁ ነው ያላችሁት። ሰው አስፈላጊ አይደለም። አብርሽ ይሄ አሁን ሄርሚ ስላለፈው ነገር እኔ አላመንኩበትም። አሁን እናንተ ይቅርታ መጠየቃችሁ አላመንኩበትም። ምክንያቱም ምንም ይቅርታ የሚያስጠይቅ ነገር የተፈጠረ ነገር የለም። መጀመሪያም ኤፍሬም አንድ ያስጨርሰኝ። መጀመሪያም ያላደረግነውን ነገር አደረጋችሁ ብለን
የኛን ነገር ታውቁታላችሁ። ኦሬዲ የሆነ ነገር እናንተ ላይ እንደማናደርግ በደንብ ታውቃላችሁ። እኛ ክፋት እንደሌለብን ታውቃላችሁ። ሶ በሌላ መስመር ይቅርታ ብላችሁ ያልተረዳሽ ነገር ምን ነው ታውቂያለሽ? ነገር ለመፍጠር እየሞከራችሁ ከሆነ ከዚህ በኋላ እኔና አብርሃም መሀል ላይ ምንም ክፍተት መፍጠር የለብንም ብዬ አስባለሁ። አብርሽ አንተም እንዴት አልተቀበልካቸው አላውቅም። አብርሽ ከዚህ በኋላ መሞኝት አለብን ብለህ ታስባለህ? አስፈላጊ አይደለም። ከሩታ አንደበት ኤፍሬም አንደበት ይቅርታ ተብሎ መጠየቁ ራሱ ሌላ ነገር እንዲያስብ ነው የሚያደርገኝ እኔ። ምክንያቱም ልክ ነሽ እኮ ግን አይልሽ አንድ ነገር እኛ ያልተረዳሽን ነገር ታያለሽ። ልክ ነሽ። ምክንያቱም ብዙ ጊዜ እንደዚህ አይነት ነገሮች ተፈጥሮ ብዙ ጊዜ ይቅርታ ጠይቀናል። ልክ ነሽ። እኔም ዛሬ ይቅርታ ስጠይቅ በጣም እየደበረኝ ነው። እንደዚህ ይቅርታን ባታደርጊልኝ ኖርማል ነው፣ ችግር ነው፣ መረዳሻለሁ። ግን ደግሞ ማሰብ ያለብሽ ነገር አንድ ነገር ያው እኛ ያ ነገር ያደረግነው ፈልገን አይደለም። በመጀመሪያ ደረጃ ገብቶሻል። ያ ነገር ያደረግነው ፈልገን እናንተን ለመጉዳት እናንተ የሆነ ነገር እንድትሆኑ ሆን ብለን ያደረግነው ነገር የለም በመጀመሪያ ደረጃ። እና ደግሞ ስላደረጋችሁልን ነገር እናንተ ኦልሬዲ እኛ አሳስራችሁን ነበር። ስለዚህ ክሱ አነሳችሁልን። ለዛ ነገር እናመሰግናችሁና ካሁን በኋላ ይቅርታ ተጠያይቀን ውስጣችሁ ላይ ምንም አይነት ነገር ቂም እንዳይኖር እኛ ጋር ምንም አይነት ቂም እንዳይኖር በቃ ማለት ብዙ ጊዜ እኔንም ይቅርታ ለመጠየቅ ሞክራለሁ። የሆነ ነገር ታጠፋና ነገ እኔም ሆነ አብርሃም ይቅርታችሁ እንደምንቀበል ስለምታስቡ የሆነ ነገር ለመፍጠር ሁላችሁም ሬዲ ትሆናላችሁ። ከማንም በላይ አብርሃም እኔ አንተን ነው ማውራት የምፈልገው። ከዚህ በኋላ የእነሱን ይቅርታ መቀበል አለብን ብዬ አላስብም። ምክንያቱም እነሱ እኛን መቀመቅ ውስጥ ለመክተት መቀመቅ ከታችኋለሁ እስር ቤት የሆነ ነገር ባላደረግነው ነገር እንደዛ ሲወቅሱን የነበሩ ሰዎች፣ እኛ ግን እነሱ ላይ ምንም ያደረግነው ነገር የለም። አንድ ነገር ለመግዛት አንድ ሴት አይደለም። ስለዚህ ብታም ብትሆኚ አሁን ይቅርታ ስትጠይቂ ከዚህ በፊት እኔና ቡዜ አስታርቃን እንደዛው አይነት ነገር እያየሁብሽ ነው ያለው። ሶ እምነት የለኝም። ይቅርታ መጠየቃችሁ አስፈላጊ አይደለም። ከቻላለፈው ነገር የተገኘም ልናነሳ አይደለም የመጣ ነው። እንደርስባችኋለን፣ እንደራረሳለን ልንላችሁም አይደለም የመጣ ነው። ገባሽ? ሲቀጥል ደግሞ አሁንም ቢሆን ያልተረዳሽው ነገር ቢኖር በዛም ታይም ያደረኩት ነገር ማንኛውም ሰው ሊያደርገው የሚችለው ነገር ነው። ምክንያቱም ካለፈው ነገር የተረዳሁትም ያየሁትም እንዲሁም ደግሞ ያ ነገር ከመፈጠሩ አንድ ቀን በፊት ቤቴ ውስጥ የተፈጠረው ነገር ስለማስብ ነው። አንቺም ብትሆኚ በእርግጠኝነት በእኔ ቦታ ብትሆኚ የምታደርጊው ነገር ነው ይሄ። ገባሽ? ሶ ለምን ይሄ ተፈጠረ፣ ለምን ያ ሆነ፣ ለምን ይሄ ሆነ መባባላችን አሁን ላይ አስፈላጊ ነው ብዬ አላምንም። ሲቀጥል ደግሞ እናንተ ጥፋት አላጠፋችሁ ማለት አይደለም። እዛች ጋር እኛ እንደዛ ስላደረግንና ዛሬ ላይ ይቅርታ ስለጠየቅን ከዚህ በፊት እናንተ ጥፋት አላጠፋችሁ ማለት አይደለም። ጥፋት አጥፍታችሁ እኔም ብዙ ጊዜ ከሰሻችሁ ክሴን ያነሳውበት ነገር አለ። ምንም ሽምግልና ምንም አይነት ነገር ሳይፈጠር ማለት ነው። ሽማግሌ ይዤ ሳትመጣ እናንተ ሽማግሌ እኔ ጋር እዛችሁ ሳትመጡ ይቅርታ ምናምን ሳትሉኝ የእናንተን ክስ ያነሳውበት ጉዳይ አለ። ይሄንን ማስታወስ አለብሽ። እናንተን ሌላ ነገር ውስጥ መክተት ብፈልግ ማኖሮ በጣም ብዙ ጉዳዮች እኛን የሚያደራርሰን ነገር ነበር። አይ ቲንክ የረሳሽው ይመስለኛል። አሁን ስለዛ ማውራትም አልፈልግም። አሁን የመጣ ነው ማለት ነው ነገር ማውራት ፈልጌ አይደለም። ዛሬም ቢሆን የጠራኋችሁ ጀስት ትናንትና ስለተፈጠረው ነገር ቡዜም ቢሆን ብዙ ነገር አውታናለሽ። ዴቭም ቢሆን በቃ በዙሪያችን ያሉ ሰዎች ከኛ የተሻሉ ስለሆኑ በጣም ብዙ ሽማግሌዎች ተሰብስበው ስለነበር በእድሜም ስለሚበልጡን መከሩን። በቃ ተመለስን። ገባሽ? ያንን ነገር ነው ዛሬ እዚች ጋር እንትን ለማለት የመጣ ነው። ነገር ደግሞ ማለት ነው እሱንም ሶሪ ለማለት እናንተንም ሶሪ ለማለት የበቃ ነው። ምክንያቱም ብዙ ጊዜ ሲሸውዱንና ሰለምቱብን ሲቀልዱብን የኖሩ ሰዎች ናቸው። ሩታ ያለ ምክንያት እኛን ይቅርታ ጠይቀን፣ ምክንያቱም የሆነ ነገር ለመፍጠር ነው የሞከረች ያለችው። ስለዚህ እንሂድ በቃ እኔ አላውቅም ማሰብ ትችላለሽ። ኦልሬዲ ጥፋታቸውን አምነው እንደዚህ ልጆች ይቅርታ እየጠየቁ ነው አይደል? ያሉት ምን ገርሽ እኮ ሼር ነው ልንገርሽ። እነዚህ ልጆች ጥፋታቸውን አምነው ይቅርታ እየጠየቁ ነው ያሉት። ስለዚህ እኛ በቃ ችግር የለውም ይቅርታ እናደርግላቸው። ከዚህ በኋላ ለመገናኘት እኮ ነው በምንም አይነት ጉዳይ። ግን ደግሞ ጥፋታቸውን እውነት አምነውና ተሰምቷቸው ከሆነ ይቅርታ እየጠየቁ ያሉት ኦኬ፣ ይቅርታችሁን ተቀበለናል። ግን ከዚህ በኋላ መገናኘት ታርቀናል ብለህ ደግሞ ነገ ኤፍሬም የሆነ ነገር ሲጠራክ ሄደክ የሆነ ነገር እንዲፈጠር አልፈልግም እኔ። ገባህ አይደለ? ተጣልተን ነበረ፣ ታርቀናል። ሶ ከዚህ በፊት ሲፈጥሩት የነበሩትን ነገሮች እንዲፈጠር ስለዚህ ተጣልተን እንድንቀር ነው የምትፈልጊው? ነው አንቺ ፍላጎትሽ ምንድነው? ኖ ይኸውልህ ኤፍሬም በራስህ አንደበት እኮ የእናቴ ልጅ አይደለም ከዚህ በኋላ የእናቴ ልጅ አትሆንም ምናምን እያልክ የነበርከው አንተ ነህ። እኔ በመሀላችሁ እኮ አልገባሁም፣ ግን ደግሞ እየነገርኩህ ነው። እሱ ነገር